የፕሪስተር ጆን ታሪክ በመካከለኛው ዘመን በአውሮፓውያን ዘንድ በሰፊው ይነገር የነበረ በምስራቅ ሀገራት ስለሚገኝ አንድ ኃያል ክርስቲያን ንጉስ የሚተርክ አፈ ታሪክ ነው። ይህ ታሪክ ለዘመናት የአውሮፓውያንን ምናብ ሲያባባና ለታላላቅ አሰሳዎች ምክንያት ሲሆን ቆይቷል። የፕሪስተር ጆን ወሬ መሰራጨት የጀመረው በ12ኛው ክፍለ ዘመን አካባቢ ሲሆን በወቅቱ አውሮፓውያን በመስቀል ጦርነት ላይ ስለነበሩ ከእስልምናው ዓለም በስተጀርባ ፕሪስተር ጆን የሚባል ክርስቲያን ንጉስ አለ፣ እርሱም መጥቶ ይረዳናል የሚል ተስፋ ነበራቸው። እንደ አውሮፓውያኑ አቆጣጠር በ1165 ከፕሪስተር ጆን የተላከ የሚባል አንድ ሚስጥራዊ ደብዳቤ ለባዛንታይን ንጉስ ደረሰ። ደብዳቤው ንጉሱ እጅግ የበለጸገች አስገራሚ ፍጥረታት ያሉባትና ሰላም የሰፈነባት ህንድ የተባለች ሀገር እንደሚገዛ ይገልጻል። ምንም እንኳን ደብዳቤው በኋላ ላይ የተጨበረበረ መሆኑ ቢታወቅም በወቅቱ ግን አውሮፓውያን እውነት ነው ብለው አምነውት ነበር። መጀመሪያ ላይ ፕሪስተር ጆን በህንድ ወይም በመካከለኛው እስያ ያገኛል ተብሎ ይታሰብ ነበር። ሆኖም መንገደኞች ወደ እስያ ተጉዘው ሊያገኙት ባለመቻላቸው በ14ኛው እና 15ኛው ክፍለ ዘመን ታሪኩ ፊቱን ወደ አፍሪካ በተለይም ወደ ኢትዮጵያ ዞረ። ከኢትዮጵያ ጋር ያለው ግንኙነት አውሮፓውያኑ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ስለ ክርስቲያን ነገስታቶቿ ሲሰሙ ፕሪስተር ጆን ማለት የኢትዮጵያ ንጉስ መሆን አለበት የሚል ድምዳሜ ላይ ደረሱ። ፖርቹጋላውያን አሳሾች ወደ ህንድ የሚወስደው መንገድ ሲፈልጉ አንዱ ዓላማቸው የፕሪስተር ጆንን መንግስት ማግኘት ነበር። በ16ኛው ክፍለ ዘመን ፖርቹጋላውያን ኢትዮጵያ በደረሱ ጊዜ የኢትዮጵያ ንጉስ ያን ያህል የተጋነነ ሀብት ባይኖረውም እርሱ የፈለጉት የፕሪስተር ጆን እንደሆነ አምነው ለረጅም ጊዜ በጽሁፎቻቸው ሲገልጹ ቆይተዋል። ፕሪስተር ጆን በታሪክ ውስጥ እንደ አንድ እውነተኛ ግለሰብ ሳይሆን እንደ ምልክት ነው የሚታየው። አውሮፓውያኑ አዳዲስ ዓለማትን እንዲያስሱ ትልቅ መነሳሳት ሆኗቸዋል። በተለይም የኢትዮጵያ ስም በአውሮፓውያኑ ዘንድ በክብርና በግርማ ሞገስ እንዲታወቅ አድርጓል። በምዕራቡና በምስራቁ ዓለም መካከል የነበረውን ግንኙነት ፍላጎት አሳይቷል። በአጭሩ ፕሪስተር ጆን በአውሮፓውያን አፈ ታሪክ በምስራቅ የሚገኝ ኃያልና ጻድቅ ክርስቲያን ንጉስ ተብሎ የሚታሰብ ሲሆን በኋላ ላይ ይህ ስያሜ ከኢትዮጵያ ነገስታት ጋር ተያይዞ ለዘመናት ሲሰራጭ ቆይቷል። ዛሬ ላይ ታሪክ ተመራማሪዎች ፕሪስተር ጆን የተባለ አንድ ግለሰብ አልነበረም፣ ይልቁንም ታሪኮችና የምኞቶች ድምር ውጤት ነው ይላሉ።